ሰላም ጤና ይስጥልኝ ቻናል የተከታታዮች እንዴት ናችሁ? ቻናላችንን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። የሳምንታዊ የሆኑ አዳዲስ መረጃዎችን እንግዲህ በዚህ ቻናል የምታገኙ ይሆናል። በዚህ ሳምንት ከተከናወነ አዲስ ነገር እንግዲህ ይህች በምስል ላይ የምትመለከቷት ሜክሲኮዊት ኢንፍሉዌንሰር ሶሻል ሚዲያ ኢንፍሉዌንሰር እና ሞዴል ነች፣ የውበት ባለሙያም ነች። እና በዚህ ሳምንት የተፈጠረው ምንድነው? የውበት ሳሎኗ ውስጥ ባለችበትና ቲክቶክ ላይቭ በማስተላለፍ ላይ ባለችበት ሰዓት እንግዲህ ወደ 7000 እና ከዛ በላይ የሚሆን ሰው ላይቭን እየተከታተለ ባለበት ሰዓት ነው የግድያ ወንጀል የተፈጸመባት። ይህ የሆነው እንዴት ነው? እንግዲህ ከተገደለች ከደቂቃዎች በፊት ወደ ቤቷ መሄድ እንደምትፈልግና ጥሩ ስሜት እየተሰማት እንዳልሆነ ለጓደኛዋ ትነግራታለች። በዛው መጠን እንግዲህ ጓደኛዋ ደግሞ እንድትቆይና ሰርፕራይዝ እንዳላት እየነገረቻት ነበረ። እና ከደቂቃዎች በኋላ የሆነ ሰው ወደ ሱቃቸው ይመጣል። ከዛ ስሟን ይጠይቃታል፣ ማንነቷን ይጠይቃታል። አዎ እኔ ነኝ ብላ ልታናግረው ስልኳን ሚውት ባደረገችበት ሰዓት መጀመሪያ ሆዷ ላይ ከዛ ጭንቅላቷ ላይ 2 ጊዜ አከታትሎ በመተኮስ ህይወቷ እንዲያልፍ ያደርጋል ማለት ነው። ይህ የሆነው እንግዲህ ቲክቶክ ላይቭ ላይ እየታየ 7000 ሰው በቀጥታ እየተመለከተ ነበር ላይቭ። ቀጥሎ ባለው ምስል እንግዲህ ላይቭን አንስታ ስትዘጋው የታየችው ጓደኛዋ አብራት የነበረችው ጓደኛዋ ነች። እስካሁን ባለ መረጃ እንግዲህ የገዳዩ ማንነት አልታወቀም። ጓደኛዋን በቁጥጥር ስር ውላለች። ውጤቱን የምናሳውቅ ይሆናል።